በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብሩክ እግዚአብሔር አባዜ ሁሉ ዓለም አምላክ ነው። ብሩክ ወልድ ዋህድ እግዚእነ ኢየሱስ ክርስቶስ መድኃኒነ ወብሩክ መንፈስ ቅዱስ ጰራቅሊጦስ መጽንዒ ወመንጽሔ ለኩልነ። በአብ ልብነት ታስባችሁ በወልድ ቃልነት ተጠርታችሁ መንፈስ ቅዱስ ተፋስነት ሕይወትን አግኝታችሁ ለዚህ ሰዓት የደረሳችሁ በአብ የምትመሰሉ አባቶች፣ በወልድ የምትመሰሉ ልጆች፣ የእግዚአብሔር ልጆች፣ የሥላሴ ፍጥረቶች ሁላችሁ በእውነተኛው ፀሐይ ጽድቅ ኢየሱስ ክርስቶስና በጨረቃይቱ ድንግል ማርያም ስም የተቀመጣችሁ እውነተኞችም ትልቆችም ትናንሾችም ከዋክብቶች ሁላችሁንም በእግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እግዚአብሔር አብ ልባችን ከፍቶ እግዚአብሔር ወልደ ቃሉን በልቦናችን ጽላት ላይ ጽፎ እግዚአብሔር መንፈስ ቅዱስ ደግሞ በእኛ ላይ አድሮ እውነት እንዲገልጽልን ቅዱስ ፍቃዱ ይሁንልን። የጻድቃን የሰማዕታት የቅዱሳን መላእክት ቃል ኪዳናቸው ምልጃቸው አይለይን፣ አሜን። ሬድ እንኳን ደህና መጣ። አሜን ብያለሁ። እንደውም የሆነች ጥቅስ አለች ማረሳት ከአንተ የወሰድኳት እንትን ራእይ 19 ላይ እሷን ጥቅስ በጣም ደስ የምትለኝ ጥቅስ ከአንተ ነው የወሰድኳት። በደም የተረጨ ልብስ አለው ስሙም የእግዚአብሔር ቃል ይባላል የሚለዋል። እሷን ጥቅስ ላይ አንተ ነህ ትዝ የምትለኝ። አይ በጣም አሪፍ። አሁን ሶስት እግዚአብሔር ለምን አልክ የሚለው ጥያቄ ደግሞ ለምን ከጠየከኝ ማለት ነው ሶስት አሁን አንድም ሶስትም ነው ስንል ሶስት እግዚአብሔርም አንድ እግዚአብሔርም እያልን ነው እያልኩ ነው የምናገረው እኔ። ገብቶሃል? አሁን ብዙ ጊዜ የተለመደው ቆይ ልነግርህ ነው ለምን እንዳልኩ። አሁን እኮ አንተ ተሳስተሃል ካልክ ታስተካክለኛለህ። አሁን አንድም ሶስትም ነው ስል ሶስት እግዚአብሔርን አንድ እግዚአብሔርም እያልኩ ነው ብዬ ነው የምናገረው። አሁን ዝም ብዬ ብቻ አንድ እግዚአብሔር ሶስት አካል ብቻ አይደለም፣ ሶስት አካል ብቻ ብዬ አልቀርም። ሶስቱ አካላት ራሳቸው እያንዳንዳቸው የእግዚአብሔርነት ስልጣን ስላላቸው፣ ገባ? የእግዚአብሔርነት ስልጣን ስላላቸው ሶስት እግዚአብሔርም ምለው ለዛ ነው። አሁን እኔ የምጠይቅም መሰለህ አብ አካል ብቻ ነው ወይስ ደግሞ አብ ራሱ የእግዚአብሔርነት ስልጣን አለው? በቀደም ቀጥሎ እንግዲህ እነ ዳኒ እነ ፕላኔት ምናምን አሉ። እነሱ ደግሞ እስቲ የሀሳቦቹን ይገልጣል። ዘፍጥረት ምዕራፍ 2 ቁጥር 24 እስቲ አንብበው። ይሄን አንተ በዚህ ሀሳብ ላይ ሀሳብ ስጥና እነሱ ይሄዱበታል ብዬ ነው። አንተ ጨርስ ብዬ ነው። ዘፍጥረት ምዕራፍ 2 ቁጥር 24 ነው፣ አንብበው። ግን በስላሴ የሚያምኑ ቢሆን ጥሩ ነበር። በዚህ ጉዳይ ላይ ትጠይቃችኋለህ። አሁን እዚህ ውስጥ ያላችሁት በስላሴ ነው ወይ የምታምኑት ብለህ ዘፍጥረት 2 ስንት ላይ ቁጥር 24 ላይ 24 ላይ እንደዚህ ይላል። ስለዚህም ሰው አባቱና እናቱን ይተዋል፣ በሚስቱም ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ። አዳም ሚስቱን በቃ አሁን የፈለግኩት ሁለት ነገር እንዴት አንድ ይሆናል? ምን ማለት ነው? ሁለት ነገር እንዴት አንድ ይሆናል? ሁለቱም አንድ ይሆናሉ ይላል አይደል? ይህ ምን ማለት ነው? ይሄ ምን ይባላል? ኮምፓውንድ ዩኒቲ። ሁለት ነገር አንድ ሲሆን ኮምፓውንድ ዩኒቲ ወይንም ኢሃድ ተብሎ በዕብራይስጥኛው ተተርጉሟል። ስለዚህ ዘዳግም 6:4 ላይ የተጻፈው አምላካችን እግዚአብሔር አንድ ነው የሚለው ኢሃድ ነው እያለ ነው። እዚህ ጋርም ስትመጣ ኢሃድ ነው እያለ ነው የተረጎመው። ስለዚህ ኮምፓውንድ ዩኒቲ ሙሴ የሚያውቀው ኮምፓውንድ ዩኒቲ ነው ማለት ነው። ኦኬ፣ እስከዚህ ድረስ ከመጣን ሌላ ቦታማ ይሄንን ኢሃድን እንትን የሚልልን ጥቅስ አለ፣ ግን በሁለቱ ተስማምተናል ማለት ነው። ስለዚህ እግዚአብሔር ስትል ሁልጊዜ ምን ማለታችን ነው? በአካል ሶስት እያለ ነው እኮ እሱን እንዲገልጽ አንዱ እግዚአብሔር ቅድም በምን ተስማማን? እሱን እንዲገልጽ
አንድም ሶስትም ስንት እግዚአብሔር? ቆይ ስንት እግዚአብሔር? ቆይ እሷን ተዋት። ቆይ አንድ እግዚአብሔር፣ አሁን እሱን የምትጠቀሙ በኋላ ላይ ነው። አንዱ እግዚአብሔር ራሱን በስንት አካል? በሶስት አካል ገለጠ በል እስቲ። አንድ እግዚአብሔር ልክ ነህ እኮ አንዱ እግዚአብሔር በሶስት አካል ያለ አምላክ ነው። በቃ እስከዚህ ከተስማማ አንድ እግዚአብሔር ራሱን በሶስት አካል የገለጠ አንድ መለኮት። ስንት መለኮት? አንድ መለኮት ወይንም ዋን ኢሴንስ ይለዋል። በነገር ላይ መለኮት የሚለው ላይ ደግሞ ፕላኔት ካላችሁ እንሄዳለን። እሱ መለኮት ማለት እንደሆነ ከሆነ እሱ ጋር ምን እንሄዳለን። እሺ መለኮት ላይ እንሄዳለን። ግን አሁን ይችን ጨርሳት። ምን ጨርሳት መሰለክ? ተስማምተናል። ያው ያነጋገር ዘይቤ ብቻ ነው ልዩነታችን። እዚህ ጋር ምንም ልዩነት የለም። አሁን ከባድ ልዩነት ያለ የሚመስለኝ ሶስት እግዚአብሔርም አንድ እግዚአብሔርም በሚለው ጉዳይ ነው። አሁን እኔ ይሄ ሶስት እግዚአብሔርም የምልበት ምክንያት እያንዳንዳቸው እግዚአብሔርነት ስልጣን ስላላቸው እግዚአብሔር ስለሆኑ ነው። እያንዳንዳቸው እግዚአብሔርም ስለሚባሉ ነው። ስለዚህ አሁን እያንዳንዳቸው እግዚአብሔር አይባሉም ወይ ነው ጥያቄው። አሁን አንተ እንዴት ነው የምትረዳው? እቺ ነገር ትንሽ ይገልጥልኛል ብዬ ስላሰብኩኝ ነው። ኦኬ ይሄ እዚህ ጋር ያለው ማን ነው? እግዚአብሔር አይደለ? ይሄ እግዚአብሔር ስንት አካል አለው? በሶስት አካል ፋዘር አብ፣ ወልድ፣ እዚህ ጋር ማን አለ? ወልድ አለ። እዚህ ጋር ደግሞ ማን አለ? መንፈስ ቅዱስ አለ ማለት ነው። አብ፣ ወልድ፣ መንፈስ ቅዱስ። አብ እግዚአብሔር ነው፣ ወልድም እግዚአብሔር ነው፣ መንፈስ ቅዱስም እግዚአብሔር ነው። ስንት እግዚአብሔር አለ? አንድ እግዚአብሔር። አንድ እግዚአብሔር ስንት አካል አለው? አንድ፣ ሁለት፣ ሶስት። ጋድ ወይንም እግዚአብሔር ወይንም አብ ማን ነው? አብ እግዚአብሔር ነው። ጋዲዝ ፋዘር፣ ጋዲዝ ሆሊ ስፒሪት፣ ጋዲዝ ሰን ማለት ትችላለህ። ገብቶሃል አይደል? ስለዚህ ሶስቱ አካል አንድ እግዚአብሔር ማለት ነው እኮ። አሁን እያንዳንዳቸውም እግዚአብሔር ይባላሉ። አሁን እኮ ጥያቄው እሱ ነው። ችግር የለውም። አሁን እዚህ ጋር ስንት እግዚአብሔር ነው ያለው? እያንዳንዳቸውን እግዚአብሔር አድርጋቸው፣ ግን ስንት እግዚአብሔር ነው ያለው እኮ? አንድም ሶስትም ነው ትላለህ እኮ። ይሄንን አንድም ሶስትም ነው የምትለው። ይሄንን አሁን እስቲ አስረዳኝ። ሜቢ አንደርስታንድ ካረግ እንግዲህ ይሄ በጣም አብም እግዚአብሔር ነው፣ ወልድም እግዚአብሔር ነው፣ መንፈስ ቅዱስም እግዚአብሔር ነው። ሶስቱም ደግሞ አንድ ላይ አንድ እግዚአብሔር ናቸው። በቃ ስለዚህ ስንት እግዚአብሔር ነው? አንድም ሶስት አካል። አንድም ሶስትም ስትለኝ አንድ እግዚአብሔር ገባኝ ብራዘር። አሁን መሰለህ ትልቁ አካል አንድ እግዚአብሔር፣ ትልቁ ጥያቄ መሰለህ ምን ተብሎ ይጠራሉ? አንድ እግዚአብሔር ማለት ነው። አሁን መሰለህ አሁን ጥያቄው መሰለህ እያንዳንዳቸው ደግሞ እግዚአብሔር ይባላሉ። አሁን እግዚአብሔር ከተባሉ ለምንድን ነው ሶስት እግዚአብሔር ማትለው? አንድ እግዚአብሔርነቱን ያጠፋዋል ወይ ነው እኮ ጥያቄው። እሺ ኦኬ ዳኒ የምትለው ነገር አለ እዚህ ላይ? ዳኒ በስላሴ ያምናል ነው አምናለሁ። ለምንድን ነው ካለ የእግዚአብሔር ቃል ሶስት እግዚአብሔሮች ብለን እንድንጠራ ትእዛዝ አልተሰጠንም። ለሙሴ የተሰጠው ትእዛዝ አንድ ብለን ነገራቸው ነው ያለው። ስለዚህ እኔ እዚህ ጋር መጥቼ ሶስት እግዚአብሔሮች አሉ ብል ያው ከእግዚአብሔር ቃል ጋር እየታለፍኩ ይሆናል ነው ምለው። ይሄን ነው ምለው። ሬድ ዳኒ ሙሉ ወንጌል አማኝ አይደለም አይደል እንዴ? እኔ ሙሉ ወንጌል አማኝ ነኝ። ስላሴ እቀበላለሁ። ፕላኔትም አሁን ከኦርቶዶክስ ይመስለኛል። አረ ዋንስ ኦርቶዶክስ ነኝ። ዋንስ ስላሴም ያንተን ምንድነው? ያው በደንብ ዋንስ ምንድነው ማለት ዋን ፕሮቴስታንት ነው፣ የወንጌል አማኝ ቤተክርስቲያን ነው። ኦኬ አሁን መጀመሪያ ቆይ እንደውም አንድ ነጥብ ልናገር። እያንዳንዳቸው እግዚአብሔር የተባሉበት ምክንያት ምንድነው ብለን ስንመረምረው አንዱ አብ ውስጥ ወልድና መንፈስ ቅዱስ አሉ። ስለዚህ ነው አብ ብቻውን አይደለም። ብቻውን ስላይደለ እግዚአብሔርነትን ያሟላል።
ማናቸውም ነገር ለማድረግ ወልድና መንፈስ ቅዱስን መጠየቅ ሳያስፈልገው ማናቸውም ነገር ያደርጋል። ይህንን ሲያደርግ ግን ወልድና መንፈስ ቅዱስ ያውቁታል። ምክንያቱም ወልድና መንፈስ ቅዱስ በሱ ውስጥ ነው ያሉት። ስለዚህ እያንዳንዳቸው እግዚአብሔር የሚባሉበት ለዚህ ነው። ስለዚህ ሶስት እግዚአብሔርም ሶስት አካል ብቻ ሳይሆን የማይባልበት ምክንያት ገብቷል። ልንገርህ ዘዳግም 6:4 ዳጊ ቅድም ምን አለ? አምላካችን እግዚአብሔር ኮምፓውንድ ዩኒቲ ነው ወይንም አንድ እግዚአብሔር ነው። ድምጽ ቀንሷል። አምላካችን እግዚአብሔር ስንት ነው? አንድ እግዚአብሔር። ዘዳግም 6:4 ትቀበላለህ ወይስ አትቀበላለህ? እቀበላለሁ እኮ አሁን በባህሪው ነው እዛ ጋር አንድ ያለው ባህሪውን ነው እንጂ አካሉን አይደለም። አንድ ማለት ባህሪ ነው እንዴ? አንድ ያለው እዛ ጋር በባህሪው አንድ ነው እንጂ እኮ በአካል አንድ ነው አይደል? የእግዚአብሔር ባህሪ ስንት ነው? አንድ ብቻ ነው የእግዚአብሔር ባህሪ። አዎ አንዴ መሀል ልግባ ሪዲ ባህሪ። እሺ ይቅርታ አንዴ ኦንሊ ትገባለህ። ባህሪ ምን ማለት ነው? እኔ ሲገባኝ ባህሪው ማለት ለምሳሌ ሐሳባዊ ነው፣ ያስባል እግዚአብሔር አይደለ? የሚያስበው ግን በአንድ አይምሮ ነው የሚያስበው፣ በአንድ ልብ ነው የሚያስበው፣ በአብ ልብነት ነው የሚያስበው። እንደገና ሕያው ነው እግዚአብሔር። ባህሪው ሕያው የሆነ አምላክ ነው። ይሄ ሕያው የሆነበት ህይወቱ ግን አንድ ነው። ስለዚህ አንድ አምላክ የምንለው በባህሪው ነው የምንለው እዚህ ጋር ነው። በአካል ግን ሶስት ስለሆነ እኮ ነው ሲናገር አንዳንድ ቦታ ላይ ማን ይላክልናል? ሰውን በመልካችን እንፍጠር፣ አዳም ከኛ እንዳንዱ ሆነ፣ ኑ እንውረድ ምናምን የሚለው የሚጠቀመው አካሉን ለመግለጽ እንደዚህ አይነት አነጋገር ይጠቀማል። ስለዚህ ሶስት እግዚአብሔርም ስላልክ እያንዳንዳቸው እግዚአብሔርነት ስልጣን ስላላቸው አንድ አምላክነቱን ምን አድርጎ ያስቀረዋል ነው ጥያቄው። በመጀመሪያ እያንዳንዳቸው እግዚአብሔር እንደሚባሉ የሚያምን ሰው መሆን አለበት እዚህ ጋር ይሄን መናገር ያለበት። ዋንድ ቀጥል። እሺ እውነተኛው ልክ ከሆነ ባህሪ አንድ ነው፣ መለኮት አንድ ነው፣ እኛም እያልን ያለ ነው አንድ ነው፣ ሶስት አካል አለ ነው እያልን ያለው። ስለዚህ ያኛውን ጥቅስ እንዴት ነው የምትቀበለው ነው። አሁን ዘዳግም 6:4 ላይ ኤካሃድ የሚለው ቃል ቅድም ሬድ ሲያስረዳ የነበረው ምንድን ነው? ኮምፓውንድ ዩኒቲ ነው ሲለ ዘፍጥረት 1:5 ላይ ያለውን ተመርኩዞ ነው። ለምን እዛ ጋር 1:5 ላይ መጽሐፍ ቅዱስ ከያዝክ ቀንም ሆነ ምሽትም ሆነ ይላል። ቀንም ምሽትም አየህ፣ ሁለት ነገር አለ። እነዚህን ዩኒቲ ሲያደርግ ደግሞ እነዚህም አንድ ይላል። አንድ የሚለውን ዕብራይስጥኛው ምን ይለዋል? ኤካሃድ የሚለውን ቃል ነው የሚጠቀመው ማለት ነው። ስለዚህ አንድ ሆኖ ግን ዩኒቲ ሲልህ በዛ አንጻር ነው። ሌላም ቦታ እዛው ዘፍጥረት 2:24 ላይ ምን ይላል መሰለ? ማን ኤንድ ውመን ወይ ደግሞ ወንድና ሴት የሚለውን ኢን ዩኒየን ይላል፣ አንድ ሆኑ ይላል አይደል? ስለ አዳምና ስለ ሔዋን ሲያወራ ማለት ነው። አንድ ሆኑ ሲል ሁለት ነገር ነው አይደል የጠቀሰው፣ ግን ሁለቱን ነገር አንድ ሲያደርጋቸው ኤካሃድ ይለዋል። ስለዚህ ኤካሃድ ማለት ምንድን ነው ስንል አንድ ሆኖ በውስጡ ዩኒቲን የያዘ ነው እንላለን፣ በአካል ደረጃ ማለት ነው እንጂ መለኮት ባህሪ አንድ ነው እያለ ነው። ብዙ ጊዜ እቺ ምሳሌ ይጠቀማሉ። እዚህ ገስት ላይ 5 ሰው አለ ካለን ምንነታችን ስንት ነው እንላለን። አየህ፣ የሰው ዘር እዚህ ምድር ላይ ስንት ነው? ወይ እዚህ ገስት ላይ ያለ ሰው ስንት የሰው ዘር አለ፣ ስንት ሂውማን ቢንግ አለ ስንል ስንት ነው የምንለው? ምድር ላይ ራሱ አንድ ሂውማን ቢንግ ነው ያለው ወይ አንድ የሰው ዘር አይደለም። እውነተኛው ኢየሱስ አንድ የሰው ዘር አለ እንላለን። ከዛ ምንነታችን ማለት ነው። በማንነት ስንጠይቅ ደግሞ በእድሜ በጾታ በምን እያልን እየከፋፈልን እንለያያለን። በማንነታችን ብዝሃነት ስላለን ማለት ነው። በምንነታችን ግን አንድ ነው። ልክ እያልን ያለ ነው መለኮት በምንነቱ በባህሪው አንድ ነው፣ በማንነቱ ግን በአካል ሶስት ነው እያለ ነው እኮ። አሁን መሰለ እግዚአብሔር ስንት ነው የሚለው ጥያቄ እኮ ነው። አሁን ሁለት አይነት ጥያቄ ነው። እግዚአብሔር ስንት ነው የሚለው በይበልጥ የሚያተኩረው እንደውም አካሉ ላይ ነው የሚያተኩረው ጥያቄው። ስለዚህ እግዚአብሔር ስንት ነው የሚለው ጥያቄ ሰዎች ሲጠይቁክ አካሉ ላይ ነው ፎከስ የሚያደርጉት። አሁን አንድ ነው ስትል አካሉ አንድ ነው ያልክ ነው የሚመስላቸው። ገባክ?
ስለዚህ ኖ ኖ፣ ስለ አመላለስህን ባህሪ ማሳመር አለብህ ማለት ነው። ቅድም ከሬድ ጋር ስናወራ አንድም ሶስትም ነው የሚለው አነጋገር ጥሩ ነው ያልኩት። አንድም ነው የምለው በባህሪው ነው፣ ሶስትም ነው የምለው ግን በአካሉ ነው ትላለህ። አሁን ሁለተኛው ስቴፕ ጋር ነው ያለነው። አሁን እኛ ይሄን ጨርሰን ሁለተኛው ስቴፕ ምንድነው? እያንዳንዳቸው ደግሞ የእግዚአብሔርነት ስልጣን አላቸው። ስለዚህ ሶስትም ነው ስትል ሶስት እግዚአብሔርም ነው ብትል የሚያመጣው ፋላሲ ምንድነው ነው? እዚህ ጋር ነው የምትመልስልኝ። አሁን ይኸውልህ የአንዱን እኮ ነው መለኮት የአንዱን ኢሴንስ ነው ገብቶሃል። ሶስቱም ጋር የተገለጠው ሳይበላለስ ሳይተናነስ እንጂ ወልድ ከእግዚአብሔር ተለይቶ ብቻውን እግዚአብሔር መለኮት አይደለም። አብም ከወልድ ተለይቶ ብቻውን ራሱን ችሎ መለኮት አይደለም እያለ ቅድም ያሳየህ ሬድ መለኮት ካልከኝ ይኸውልህ መለኮት አሁን በእኛ ቤተክርስቲያን ወይ አይ አንድ ፖይንት ልስጥ ብዬ ነው፣ ፍንጭ ልስጥ ብዬ ነው። መለኮት የሚለውን ቃል ለተለየ አካል ለአንዱ አካልም ይጠቀመዋል። አሁን ለምሳሌ መለኮት አብ ወልድ መንፈስ ቅዱስ ነው ይለዋል አባ ሕርያቆስ ቅዳሴ ላይ። ሁሌ የማርያም ቅዳሴ ዋና ቅዳሴ ነው። መለኮት ግን አብ ወልድ መንፈስ ቅዱስ ነው ይላል። እዛው አንድ ገጽ ደግሞ አለፍ ስትል እሳተ መለኮት በሆድሽ ባደረ ጊዜ የእሳት መጋረጃ በየት በኩል ተጋረደ ይላል። እሳተ መለኮት አሁን የሚለው ይሄንን አብና መንፈስ ቅዱስን አይደለም ወልድን ነው። ወልድን በተለየ አካሉ ራሱ መለኮት ይለዋል። ምን ማለት ነው? መለኮት የሚለው ኦልሞስት አምላክ የሚል ትርጉም ነው ያለው። ስለዚህ አሁን አብም አምላክ ነው፣ ወልድም አምላክ ነው፣ መንፈስ ቅዱስም አምላክ ነው። አብም እግዚአብሔር ነው፣ ወልድም እግዚአብሔር ነው፣ መንፈስ ቅዱስም እግዚአብሔር ነው እያልክ ነው። ግን አንድ አምላክ ነው የምትለው ይኸውልህ፣ አንድ አምላክ ነው የምትለው ሶስቱ አማልክት ሶስቱ አካላት አንድ ሐሳብ ስላላቸው፣ አንድ ህይወት ስላላቸው፣ አንድ ስልጣን ስላላቸው። ስለዚህ ሶስት እግዚአብሔርም የሚለው ምንድነው? ለኔ የሚገልጽልኝ መሰለክ፣ ለኔ የሚገልጽልኝ እያንዳንዳቸው የአምላክነት ስልጣን አላቸው የሚለውን ብቻ ነው የሚገልጽልኝ እንጂ አንድ አምላክ መሆናቸውን አያሰትብኝም። ግን ዝም ብለህ አካል ብቻ ናቸው ብለህ ስትሄድ አካል ብቻ ናቸው ብለህ ስትሄድ ጥያቄ ይመጣባል። እያንዳንዳቸው አካላት የአምላክነት ስልጣን የላቸውም ወይ ተብለህ ስጠይቅ አላቸው ትላለህ። አላቸው ካልክ ዘንዳ ሶስት አምላክም ናቸው ማለት አንድ አምላክነቱ ምኑ ጋር ነው የሚያስቀረው? ጥያቄ አሁን እኮ ይኸውልህ እውነተኛው ልብ ብለህ አድምጠኝ። ሶስት አምላክ ሶስት እግዚአብሔር ነው ስንል ባህሪ እየገለጽን ነው። እግዚአብሔር ማለት አምላክነትን የሚያሳይ ስለ ባህሪ እያወራ ነው። ስለዚህ ሶስት እግዚአብሔር ካልክ ሶስት አምላክነትን እያመለከትክ ነው ማለት ነው። እግዚአብሔር የሚል ባህሪ ነው፣ የስም ባህሪ ነው ብያለሁ። የመለኮትነት የስም ባህሪ ነው። ስለዚህ ሶስት እግዚአብሔር ስትል ለሰው ምንድን ነው የሚረዳው? ሶስት አምላክ እንዳለ እንጂ አሁን እንዳስረዳው ስለአንተ ሰው አይረዳም። ሰው ላይ ኮንፊውዥን ትፈጥራለህ። ኦኬ ሶስት አምላክም አንድ አምላክም ሶስት አምላክም አንድ አምላክም ካልክስ አንዴ እሺ ልጨርስልህ ሐሳቤ። ያ ማለት ምንድነው? ቀደም ሬድ ሲያስረዳ በፒክቸር ምን አለ? ይቅርታ አንዴ እዚህ ጋር ልግባልህና በደንብ እንድታብራራው። ለምሳሌ እግዚአብሔር አንድ ነው ስትል በአካልም አንድ ነው ብለው ሰዎች እንዳያስቡብህ ምን አይነት ትጠቀማለህ? እግዚአብሔር አንድም ሶስትም ነው ትላለህ አይደል? ምክንያቱም በመለኮት አንድ ነው በአካል ሶስት ነው የሚለውን እንዲገባቸው። ልክ እንደዚህ ሁሉ ማለት ነው። አሁን ይህን የምትገልጽልኝ እግዚአብሔር እያንዳንዳቸውን እግዚአብሔር ስላልክ እንትን መለኮት ማለት ሶስት አማልክት ማለትም እያንዳንዳቸው የተለየ ስልጣን ያላቸው ያስመስልብኛል ያልከውን ፖይንት እስቲ በደንብ አብራራው። ኦኬ እሺ አሁንም ድጋሚ ልንገርህና ምንድን ነው እያልኩ ያለሁት መሰለህ? ወልድ ከእግዚአብሔር ውጭ የተለየ አምላክነት የእግዚአብሔር ባህሪነት የለውም እያልኩ ነው። ያኑን አንዱን ኢሰንስ ነው በሶስት ማንነት ላይ የተገለጠው እያልኩ ነው። ገብቶሃል አይደለ? የአንዱ መለኮት በሶስት አካል ተገለጠ። ስለዚህ ወልድ ከእግዚአብሔር አብ ውጪ የሆነ መለኮት ማንነት የለውም። ለዛ ነው አንድ መለኮት የምንለው። የአንዱ መለኮት በሶስት አካል ተገለጠ እንላለን። ሶስት እግዚአብሔር አንልም ማለት ነው። ለምን እንዳልኩ የባህሪ ስም ስለሆነ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ስንል ማለት ነው የአንዱ መለኮት ነው በሶስት አካል የተገለጠ። ስለዚህ ለብቻ ነጥለህ
እግዚአብሔር ወልድ እኮ ወልድ ከእግዚአብሔር አሁን አብ ራሱ የተለየ አሁን እኮ መለኮት ማለት ስልጣን ነው አይደለ? ይሄ ስልጣን ደግሞ እያንዳንዳቸውም አላቸው። የጋራው ስልጣን እያንዳንዳቸው ማድረግ ይችላሉ። አንደኛው ሁለቱን ሳይጠይቅ፣ ምክንያቱም የሁለቱ ስልጣን ኦልሬዲ በእነሱ በአንድ ውስጥ ስላለ። ገባክ? አሁን ለምሳሌ እንደዛ የሚል አስተምሮት አለ መጽሐፍ። ቆይ አንዴ፣ እውነተኛው ኢየሱስ ማለት ለብቻ የሆነ ነገር ማድረግ ይችላል፣ ለብቻ የሆነ እንደዚህ አይነት መጽሐፍ ቅዱስ ላይ አስተምሮት የለም። ምንድነው? አብ የስራ ግብሩ ይታወቃል፣ የወልድ የስራ ግብሩ ይታወቃል። በምን? በመጽሐፍ ቅዱስ። የመንፈስ ቅዱስም እንደዛ። ስለዚህ ለብቻው ሳይሆን ለብቻው ማድረጉን ለብቻው ዓለም ምን መሰለክ ኦልሬዲ ኢየሱስ ማለት ነው። ኢየሱስ ለምሳሌ ለብቻው ሁሉን ነገር ሰርቷል። በስጋ በተገለጸበት ሰዓት አብን ሳያስፈቅድ ማለት ነው። አብን ሳያስፈቅድ ነው ጠቅላላ የማዳን ስራዎችን በሙሉ የሰራው። ሙታንን ሲያስነሳ፣ ድውያንን ሲፈውስ። ገባክ? ለምንድን ነው ይሄንን ያደረገው? አብና መንፈስ ቅዱስ ኦልሬዲ በሱ ውስጥ ስላሉ ማለት ነው። በሱ ውስጥ ስላሉ ቆይ እንትን እንዲበራልህ እኮ ነው መልሱም እንዲመጣልህ ነው። ኦልሬዲ አብና መንፈስ ቅዱስ በሱ ውስጥ ስላሉ አብና መንፈስ ቅዱስን መጠየቅ ሳያስፈልገው ያንን ማድረግ አቅም አለው። ለዛ ምን ያደረገው ገባክ? እውነተኛው የሆነች ቦታ ብቻ ስትሃል ቀስ እያልን እንግዲህ የሳትከውን ነገር እንዴት እንደምን ቃላት አጠቃቀም ላይ ነው የተለያየ ነው እንጂ ኧረ ተው እያለ ነው። ዋናው በጣም በሚገርም ከኔ በተሻለ ዋን በደንብ አስረዳ። በአጭሩ ጥያቄውን መሰለክ ኢየሱስ ራሱ እግዚአብሔር ነው ብለህ ትለዋለህ። ገባክ? ኢየሱስ ምክንያቱም ቃልም እግዚአብሔር ነው ነበር ይላል። ስለዚህ ኢየሱስ እግዚአብሔር ነው። አሁን እግዚአብሔር ነው ብለኸው በባህሪ በመለኮት ግን አንድ መሆኑን ታውቃለህ። ስለዚህ አብም እግዚአብሔር ከሆነ ወልድም እግዚአብሔር ከሆነ መንፈስ ቅዱስም እግዚአብሔር ከሆነ ሶስት እግዚአብሔርም ስላልክ አንድ ባህሪነቱን ምኑ ሊያሳጣው ተብሎ ነው የተፈራው ነው እኮ ጥያቄ። አሁን ተረድተኛል? ምክንያቱም አሁን እኮ መሰለክ ይቅርታና እንዴ እግዚአብሔር ማለት የባህሪ ስም ነው፣ የመለኮትን ስም ነው እኮ ብቻውን እግዚአብሔር ብለህ ስትነጣጠል ሶስት እግዚአብሔር ካረክ ሶስት ባህሪ አለ ያልክ ነው ናቸውማ። ደግሞ ሶስት ባህሪ አለሽ ወንድሜ። አንድ ባህሪ ነው ያለው ግን አንድ ባህሪ ነው ያለው። እያንዳንዳቸው ግን እግዚአብሔር ይባላሉ በባይብል ታውቃለህ። እያንዳንዳቸው እግዚአብሔር ከተባሉ ባህሪ አንድ መሆኑን አውቀ ባህሪውን ማስረዳት ያንተ እንትን ነው ያንተ ጉዳይ ነው። ግን ሶስት እግዚአብሔርም ብለክ በባህሪ አንድ ነው ብለህ ማስረዳቱ ምን ችግር አለው ነው እኮ። ምክንያቱም ኦልሬዲ እግዚአብሔር ናቸው እያንዳንዳቸው ይላል። አሁን ገባ? አሁን ይሄ ለመሰለክ እንደዚህ ልለ ይፈለኩ ቆይ ለመሰለ እዚህ ጋር የመጣሁበት ለመሰለክ በጣም አሁን ጥያቄዎች ኮምፕሌክስ እየሆኑ ነው። አሁን ምን አይነት ጥያቄ አለ መሰለ ሲምፕል መልስ ልትመልስ የምትችለው አሁን እኔ ባልኩት ነው። ሰው የሆነው ማን ነው ተብለህ ትጠይቃለህ። ወልድ ነው። ወልድ አምላክ ነው? አዎ አምላክ ነው። ኦኬ አብ አምላክ ነው? የስ አምላክ ነው። ሁለት አምላክ አገኘን። የስ መንፈስ ቅዱስ አምላክ ነው። ሰው የሆነው ግን አንደኛው አምላክ ወልድ ነው። ሶስት አምላክ አገኘን ማለት አይደለም? የስ ግን ሶስት አምላክን ብንልም አንድ አምላክ ነው የምንለው ብለህ ትመልሳለህ። ሶስት አምላክ ያልንበት ያንዳንዳቸው ስልጣን ስላላቸው የአምላክን ስልጣን አንድ አምላክን ለምን አልክ ስትባል ደግሞ የሶስቱ ስልጣን አንድ ስለሆነ ነው አንድ አምላክ የምንለው። ምክንያቱም በአንድ ልብ የታሰበ ነው ያ ስልጣን፣ በአንድ ቃል የሚነገር በአንድ ህይወት እየተተነፈሰ የሚነገር የሚሰራ ስልጣን ነው ብለህ ትመልሳለህ። አመላለስ ነው እንጂ እንትን የሚለው አዎ አካል ብቻ ካልክ ጥያቄዎች ልጠይቅህና አካል ብቻ ካልክ የአንዱ አካል አምላክ አይደለም ወይ ተብለህ ስለምትጠየቅ አዎ አምላክ ነው ካልክ ደግሞ ሶስት አምላክ እያልክ ነው። ስለዚህ ሶስት አምላክም አንድ አምላክም ነው ብትል የሚፈጠር ችግር የለም ብለው እኮ እዚህ ጋር ነው ያው የኔ ክርክር እዚህ ጋር። እሺ የመጨረሻ ሐሳብ ላውራና ከተግባባን ከሌሎቹ ጋር ትቀጥላለህ ወንድሜ። ረጅም ሳናረገው አጠር አድርገን እሺ አንተም አሁን ለሰው በሚገባ ቋንቋ ያንተ ትክክል አይደለም እኔ እንደዚህ ቢባል ነው የሚገባው
ብለህ አስረዳ። አይ አንተ መፍትህ ነው ወንድሜ። እሺ ልንገርህ፣ ማቴዎስ 28:19 ላይ ጌታችን ኢየሱስ ክርስቶስ ሲናገር ምንድን ነው ያለው? በአብ በወልድ በመንፈስ ቅዱስ ስሞች ነው ያለው፣ ስም ነው ያለው? ስም ያው ስሞች መሆኑን ታውቃለህ እኮ ስሞች ናቸው። አይ በዛ ባክ ቱ ባክ እንድናወራ ፈልጌ ነው። እሺ ሌላ ቦታ ደግሞ አንደኛ ተሰሎንቄ ላይ 5:23ን አንብብልኝ እስቲ። ምንድን ነው የሚለው? እስቲ መጽሐፍ ቅዱስ ይዛ ስም የሚለው እኮ አንድም ስለሆነ ነው አምላክ እግዚአብሔር አንድም ስለሆነ ሶስትም ስለሆነ ሶስት ስም ይጣላል። ምን ላንብብልኝ? አንደኛ ተሰሎንቄ 5:23ን አንብብልኝ። ተሰሎንቄ እሺ ተሰሎንቄ 5:23ን አንብብልኝ። እሺ የሰላም አምላክ ራሱ ሁለንተናችሁን ይቀድስ፣ መንፈሳችሁም ነፍሳችሁም ስጋችሁም ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽመው ምን ምናችሁን አለ? አንዴ ድገምልኝ። ጨርሰዋል። ምን ምናችሁን አለ? ያለ ነቀፋ ፈጽሞ ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽመው ይጠብቁ ይላል። ኦኬ ምን ምናችሁን አለ? ይቀድስ አለ። ነፍሳችሁን ስጋችሁንና መንፈሳችሁን። ስለዚህ እዚህ ጋር ሶስትን ምንነት ማንነትን ተናገረ አይደለ? ምንነት ሳይሆን። ስለዚህ በአንድ ምንነት ውስጥ ሶስት ማንነት እንዳለ እናያለን። መንፈስ አለ፣ ስጋ አለ እና ነፍስ አለ። ስለዚህ በአንድ ሰው ላይ ነው ወይ ደግሞ በአንድ ምንነት በአንድ ሰው ላይ ነው ይሄ ሶስት ነገር ያለው። ስለዚህ በአንተ አጠራር እያልከን ያለው አሁን ለምሳሌ እውነተኛው ሶስት ሰው ልንለው እንችላለን። ሶስት ማንነት በውስጡ ስለያዘ እንዳንተ አገላለጽ ማለት ነው። መንፈሳዊ እውነተኛው እያለ እንደዚህ ልንዘረዝረው እንችላለን። በአንድ ምንነት ውስጥ ነው አይደል እነዚህ ሶስት ነገሮች ያሉት ወዳጅ እኮ። አሁን ይሄን እኮ ስታብራራው ነው ሰው የሚገባው። አሁን ገባ አባባሌ። አሁን እኮ ትልቅ ብራዘር፣ አሁን እኮ ትልቁ ችግር መሰለህ ኢየሱስን አምላክ ለማድረግ ሁሉ አምላክ ነው ማለት ሁሉ እየተፈራ እኮ መጣ እኮ። ገባክ? አሁን መለኮት አንድ ነው የሚለውን ብቻ ይዘን ማለት ነው። ገባክ? መለኮት ደግሞ አምላክ መሆኑን ዘንግተን ማለት እንደሆነ ዘንግተን አምላክ ኢየሱስ አምላክ ነው ወይ? አዎ። አምላክ ሰው ሆኗል ወይ? አዎ። ኢየሱስ አምላክ ነው? አዎ። ግን እና ተብሎ ሲጠየቅ አንዳንዶቹ ኢየሱስ አምላክ ነው ማለትን ፈሩ። ምክንያቱም መለኮት አንድ ነው የሚለውን ብቻ ስለሚይዙ ኢየሱስ ራሱ ስልጣን እንዳለው እየዘነጉ ይመጡና አምላክ ማለትን ፈሩ። አንዴ እኔ ልናገር። እኔ አሁን ይኸውልህ በቀደም አሁን ይቅርታ አንድ ስም አልጥራሽ ስም አልጥራ ምን ሆነ መሰለህ አታውቅም ብሎኝ ገባ ሙስሊም ቤት አታውቅም ብሎኝ ገባ። ከዛ እሺ ማነው የፈለግከውን ጠይቅ አንተ አታውቅም ውረድ አለኝ። እንደው ሰው ቤት እኮ ገብቶ ከዛ እሺ ልጠይቅህ አውቃለሁ ብለሃል አይደል? ጠይቀኝ የፈለግከው አለኝ። ኢየሱስ ክርስቶስ አምላክ ነው ወይ ይለዋለሁ። ጸጥ ነው ያለው። ገባ ፕላኔት እንስተ ገባኝ። ጥሩ እሺ። አሁን ከኛ የተማርከውን ዛሬ እንግዲህ አንድ ሁለት ሶስት ሰዎች የቀረው ማነው? ዴቭ እያሱ እና ፕላኔት ነው። ለምን ፕላኔት ቀጥል የምትለውን ከዛም በኋላ ዛሬ የተስማማንበትን ይዘን እንስማማለን። አንተም ታሰላስላለህ። ከዛም በኋላ ነገ ደግሞ እንቀጥላለን። እሺ ፕላንት የሚመልስልን ምንድን ነው ልጠይቀው። ኢየሱስ ክርስቶስ አምላክ ነው? አዎ። ይሄ አምላክ ሰው ሆኗል። የኢየሱስ ክርስቶስ አባት አምላክ ነው? አዎ አባት ነው፣ አምላክ ነው። መንፈስ ቅዱስም አምላክ ነው። ስለዚህ ሶስት አምላክም አንድ አምላክም ነው የምናመልከው ስላልን ሶስት አምላክም ነው ስላልን አንድ አምላክነቱን ያስቀረዋል ነው ጥያቄው። አዎ ገብቶኛል።
ግን መጀመሪያ ምን ብዬ ነበር? ባለፈውም ሰው ማለት በስላሴ ምሳሌ እየተፈጠረ ነው ብዬ ነበር። በስላሴ ምሳሌ ከተፈጠረ ምን ምን አለው? ነፍስና ስጋ አለው። በነፍሱ ደግሞ አብ ወልድ መንፈስ ቅዱስ አለው። አብ ወልድ መንፈስ ቅዱስ አለው ማለት ልብ ቃል እስትንፋስ አለው ማለት ነው። ልብ ቃል እስትንፋስ በአንድ ሰው ነው ያለ። ልብ ቃል እስትንፋስ ካለው ሰው አንድ ነው፣ ግን አካሉ ግን ሶስት አካል አለው። ሰው የሚባል ግን በጠቅላላ ነው። ልቡም እስትንፋሱም እስትንፋሱና ቃሉ ማለት ነው። እሱምና ቦዲ ደግሞ ይህንን በነፍስ ሲገለጽ ልብ ቃል እስትንፋስ እንለዋለን። አብ ወልድ መንፈስ ቅዱስ ማለት ነው። በስጋ ደግሞ ጊዜ፣ ጉልበት፣ ቦታ ብለን ነው የምንጠራው። አብ ወልድ መንፈስ ቅዱስ ማለት ነው። በስጋ እኮ አሁን ይሄን አሁን አንተ የምትተነትነውን እኮ ሰው ምንም አይቀበልልህም። አሁን ሰው የሚጠይቅህ ምን መሰለክ? ሰው የሆነ አምላክ አለ ወይ ስትባል አዎ ነው የምትለው። ሰው ያልሆነ ደግሞ አባቱ አለ አብ የሚባል ስትባልም አዎ ነው የምትለው። ሁለት አምላክ አገኘ ነው ስትባል አዎ ማለት አይቀርም እኮ ብላ ትላለህ። አለልም። እሺ ልጠይቅህ የማትል ከሆነ ልጠይቅህ የማትል ከሆነ በውስጡ መጀመሪያ ጌታ ኢየሱስ ክርስቶስ ወደ መሬት ሲመጣ አብና ወልድ ውስጡ ላይ ሆኖ ነው የመጣ። ብቻውን አልመጣም ነው የምልህ። ብቻውን ሳይሆን የመጣ ቃል ባለው እስትንፋስ አለው። ይኸውልህ በአካል አሁን እኮ ስለ አካል ነው የምናወራው። እውነተኛው ፕላንት ቆይ አንዴ። አሁን ለዛሬ ይሄ ይብቃ። የትኛው ይብቃ? የእግዚአብሔር ማንነት ማለት ነው። ዛሬ እዚህ ላይ እንጨርስን እንትን ስላለብኝ አንድ እግዚአብሔር ምንድን ያልኩ ቅድም እግዚአብሔር የሚለው የሶስቱ አካል መጠሪያ ስም ነው የሚለውን ትይዛለህ። ይሄንን አሁን እግዚአብሔር ስንት ነው? እሺ በመጀመሪያው ፖይንታችን እግዚአብሔር ስንት ነው በሚለው እግዚአብሔር አንድም ሶስትም ነው በሚለው ተስማማ። አንድ ነው በሚል ነው የምንስማማው። እግዚአብሔር ስንት ነው ግን እግዚአብሔር አንድም ሶስትም ነው በሚለው ተስማማ። ቆይ ሶስት የሚለውን ቆይ በደንብ እኮ የተሻለ እንትን እንዲኖር ነው። አንድ እግዚአብሔር በሶስት አካል ብንለው ነው በሶስት አካል የተገለጠ አንድ እኮ ጥያቄ ነው። አሁን እኮ እንመልስላለን። አሁን አንድ እግዚአብሔር ጥያቄ አንድ ሰው ሲጠይቅህ አንድ መለኮት አካልንም ጨምሮ ነው የሚጠይቅህ። እሺ ጠይቀኝ። አሁን ምን ተጠየቅኩኝ? ስንት እግዚአብሔር አለ? አሁን አንድ ሰው እግዚአብሔር ስንት ነው ሲልህ እኮ ዋና የመጀመሪያው ጥያቄ እንደው ባህሪ ነው። ቁጥር 4 ለምን ባህሪ ምን አስጠቀዘ? የተጻፈውን አታነብም? ዘዳግም እኮ የተጻፈው እኮ ባህሪን ነው የሚያመለክተው። ሰው አሁን ሰው ግን ውስጡ ምን አዝሎ ነው የሚጠይቅህ? አካልንም አዝሎ ነው የሚጠይቅህ። አካልንም አዝሎ ስለሚጠይቅህ እግዚአብሔር ስንት ነው ሲልክ አንድም ሶስትም ነው ስትመልስለት ነው የበለጠ የአካል ሶስትነትን የሚያውቅልህ ወይስ ዝም ብለህ አንድ ነው ስትለው ነው? ጥያቄው እኮ እዚህ ጋር እኮ እሺ እኮ ነኝ። ጠይቀኝ። አሁን ጠይቀኝ። እግዚአብሔር ስንት ነው? አንድ። በቃ አንድ ብለህ ብቻ ቆምክ? አዎ አንድ ብለህ ብቻ ከቆምክ ዘዳግም ማስረጃ ስጠኝ ትለኛለህ አይደል? ማስረጃ ዘዳግም 6:4 ቀጥል። ጥያቄ እኮ አሁን እግዚአብሔር አንድ ነው ብቻ ብለህ ከመለስክለት ሰውየው የክርስትናው ትምህርት ላይ ሶስት አካል መኖሩ ስለሚያውቅ እኮ እሺ የአንድ እግዚአብሔር ራሱን እንዴት ገለጠ? ገባ ብለህ ደግሞ አሁን አንተ ጠይቀኝ። እስኪ አንተ አሁን የቻልከውን ያህል ጠይቀኝ። እሺ ሰው ሶስት አካል አለው ነው የምንለው። ልብ፣ ቃል፣ እስትንፋስ አለው። ሶስት አካል አለው። ሶስት ሰው ብለን መጥራትን
እንችላለን መንገድ ማለት ነው። አንድ ሰውማ አንድ ነው እኮ ፕላንት እዛ በጣም ጋር ነው ከሄድን ግን በአንድ ሰው እንትን አይልም። አንድ ሰው ከሶስቱ አንዱን ነው የሚወክለው እንጂ ሶስቱን አይወክልም። ወን ፕላንት ልብ እዚህ ጋር ቃል እንዳለ እስትንፋስ አለው፣ ጊዜ ይህ ግሮት ቦታም አለው። ሬዲ በሶስትም እየሰማ እኮ አይደለም። ኖርማሊ እያስረዳን ነው እንጂ እየሰማን አይደለም። ለመወያየት ቢሆን ጥሩ ነው ብዬ አምናለሁ። እውነተኛው ኦኬ። አሁን እኔ መሰለክ አሁን እንስማማ። እኔ ተሳስቻለሁ ወይ ነው ጥያቄው እኮ። አሁን አንተ እግዚአብሔር ስንት ነው ስባል እግዚአብሔር አንድም ሶስትም ነው ስላልኩ ተሳስቻለሁ? እሺ እኔ ቆይ፣ አዎ አይ ተሳስቻለሁ ወይ ተሳስተሃል ካልከኝ አርመኝና እቺን ፖይንት ብቻ ጨርሰን እኔ እረዳሃለሁ። እኔ የተረዳሁበት መንገድ ምን ነው? አንድም ሶስትም ነው ብለህ ስትመልስ እግዚአብሔር ስንት ነው ስትለኝ አንድ ነው። እሺ አንድ አልኩ። ሶስት ነው የሚለውን ሀሳብ ደግሞ እኔ እንዴት እንደተረዳው ልንገርህ። ሶስት ነው በአካል ሶስት ነው። አንድም ሶስት ነው ስትለኝ እግዚአብሔር የተገለጠበት አካል ስንት ነው እያልከኝ ነው? ሶስት ነው። ይህን እንቀበላለሁ፣ ችግር የለም እኮ። አሁን ቀጣዩ እኔ ውይይታችን እኮ አሁን እንደዚህ ወደ አንተ መጥቼ የተረዳሁት። እሺ አሁን እኔን ጠይቅ። ሌላም ሰው እንዲህ ነው የሚረዳው። ልክ አሁን እኮ መሰለክ ስላሴ ስንት ናቸው ብሎ እንደመጠየቅ እኮ ነው። እግዚአብሔር ስንት ነው የሚለው እኮ ስላሴ ስንት ናቸው እንደማለት ነው ጥያቄው። ምክንያቱም ስላሴ የሚባሉት ስላሴ እኮ ማለት እግዚአብሔር ማለት ነው። ስላሴ ማለት አብ፣ ወልድ፣ መንፈስ ቅዱስ ማለት ስለሆነ ማለት ነው። እና እኮ ንገረኝ እዚህ ጋር አሁን በቃ ከተስማማን ምንም እዚህ ፖይንት ጨርሰናል። አሁን ቆይ አልተስማማን። አንተ ልጻፍልህ አሁን እዚህ ጋር አልተስማማንም። ሬድ እኔ ላናግረው አንዴ፣ ያለኝ ሰዓት አጭር ስለሆነ ላናግረው። ሬድ አንዴ። እሺ ቀጥል። እዚህ ውስጥ ለምሳሌ ዴቭ አለ፣ እኔ ያለው ፕላንት አለ፣ ዋን አለ፣ ሬድ አለ እና አሁን ሬድ መልስልኝ፣ ስንት ነን እዚህ ውስጥ ያለ ነው? እዚህ ውስጥ 1 2 3 እና ያኛው ልጅ አንተ ሳትሆን ከአንተ ጋር ሀሳብ ይስማማል። የዛኛው ልጅ አብሮ የሚወያየው ልጅ ስንት ነን? ከእኔ ጭምር 6 ነን። ለምን አንድ ሰው ለምን አንባልም? አንድ ሰው አንባለው የተለያየ አካል ስላለ አንድ አይደለም። አንድ ሰው ማንባልበት አንተ የምታስበው እኔ ማስበውን አይደለም። ያንተ ፈቃድ የኔ ፈቃድ አይደለም። ያንተ ባህሪ የኔ ባህሪ አይደለም። እግዚአብሔር ሲናገር 3 ሰው እንባላለን እንጂ እንዴ ፍሬንድ፣ 3 ሰዎች ትባላለህ። እግዚአብሔር ግን 3 እግዚአብሔሮች አይባልም። አንድ እግዚአብሔር የሚባልበት ምክንያት አንድ ባህሪ፣ አንድ ስሜት፣ አንድ ፈቃድ፣ አንድ ባህሪ ስላለ ስለዚህ እግዚአብሔር እያንዳንዳቸውን እግዚአብሔር ትላቸዋለህ። ይኸውልህ አብም እግዚአብሔር ነው፣ ልጁ ኢየሱስ ክርስቶስም እግዚአብሔር ነው፣ መንፈስ ቅዱስም እግዚአብሔር ነው። 3 እግዚአብሔሮች አይባልም፣ አንድ እግዚአብሔር ነው። አንድ እግዚአብሔር የሚባልበት ምክንያት ምንድነው? እግዚአብሔር ሲናገር በማን ትመስሉኛላችሁ ብሎ በኢሳይያስ መጽሐፍ ላይ ሲናገር ከነዚህ አንተ አሁን ምድር ላይ ከተፈጠሩ ፍጥረታት ጋር ከዛ ጋር ያመሳሰልክ ነው እግዚአብሔርን። እግዚአብሔር ግን አብ፣ ወልድ፣ መንፈስ ቅዱስ ሆኖ የሚኖር በአካል 3 ሆኖ የሚኖር አንድ እግዚአብሔር ነው። አብና ወልድ ምንድነው ካልካኝ አንዱን እግዚአብሔርን የሆኑ 2 አካላት ናቸው። አብና መንፈስ ቅዱስ ምንድነው ካልካኝ አንዱን እግዚአብሔርን የሆኑ 2 አካላት ናቸው። አብ፣ ወልድ፣ መንፈስ ቅዱስ ምንድነው ካልከኝ አንዱን እግዚአብሔርን የሆኑ 3 አካላት ናቸው። በአካል 3። እነዚህ 3ቱ አካላት ግን አንድ አይነት ባህሪ፣ አንድ አይነት ሐሳብ፣ አንድ አይነት ፈቃድ ነው ያለው። ስለዚህ ከፍጥረታት እንደዚህ አይነት ባህሪ፣ እንደዚህ አይነት በአንድ ጊዜ ሁሉም ቦታ መገኘት፣ በአንድ ጊዜ ሁሉን ማድረግ፣ መፍጠር አንድ አይነት ባህሪ ያለው ከፍጥረታት መሀል የለም። ሁሌ እኛ ችግራችን ይሄንን እግዚአብሔርን ከፍጥረታት ጋር ኮምፔር እያደረግን ነው። ስለዚህ ይሄ እግዚአብሔር ራሱን በ3 አካል የገለጠው አንዱ እግዚአብሔር አብ ውስጥ ያለው አሁን እኮ ብራዘር እረዳሃለሁ እኮ አሁን መሰለክ ያው ይሄን ፖይንት ይቅር ብሎ ነበር ሬድ ልንገባበት ነው ወይ ደግሞ ከሬድ ጋር ሌላ ቀን ማውራት እንችላለን፣ ከአንተ ጋር መቀጠል እንችላለን። አሁን መሰለክ ጥያቄው መሰለክ አመላለስህ ላይ ነው። አሁንም ቢሆን እኮ 3 እያንዳንዳቸው 3 እግዚአብሔር ብንል እያንዳንዳቸውን እግዚአብሔር ብንልም አንድ እግዚአብሔር የምንለው በባህሪ አንድ ስለሆኑ በሐሳብ
በቃል አንድ ስለሆኑ በህይወት አንድ ስለሆኑ ነው የምትለው። እንደዛ በማብራራት ማን ነው? እንደዛ ማን መልሱን ነው? ሰውየው የሚያገኘው ገባ። በቃሉ አንድ እግዚአብሔር አለና አሁንም እያንዳንዳቸውን እግዚአብሔር ሶስት እግዚአብሔሮች አሉ ብትልም ቅሉ ማለት ነው። ኖ ሶስት እግዚአብሔሮች የምትለው ሶስት የተለያየ ባህሪ፣ ሶስት የተለያየ ፈቃድ ቢኖር እነዚህማ ይለያያሉ ትላለህ። አንድ አይነት ባህሪ። እሺ አሁን እኮ ጥያቄውን መሰለህ ይኸውልህ፣ አንደኛው እግዚአብሔር ሰው ሆኗል ትባላለህ። ሁለተኛው እግዚአብሔር ሰው አልሆነም ወይ ይለዋል። አዎ ትላለህ። ሁለት እግዚአብሔር አገኘን ይሉሃል። አዎ ሁለት እግዚአብሔር አገኘን። አካላት፣ ሁለት አካላት እና እያንዳንዳቸው አካላት እግዚአብሔር አይደሉም? አዎ ያ አንዱን እግዚአብሔርን የሆኑ ሁለት አካላት። ለምሳሌ ከሶስቱ አካላት ሰው የሆነው ኢየሱስ ክርስቶስ ነው። እሺ እኮ እነዛ ሁለት አካላት አንደኛው አካል እግዚአብሔር ወልድ እግዚአብሔር አይደለም? ሙስሊሞች ጋር ስትሄድ ማን ነው ሰው የሆነው ይላሉ። ከሶስቱ አካላት አንዱ አካል ነው ቃልም ስጋ ሆነ የተባለው ልጁ ኢየሱስ ማለት ነው። እነዛ ሁለቱ አካላትስ ይለዋል። ሁለቱ አካላት አብና መንፈስ ቅዱስ ያው አንዱን እግዚአብሔርን የሆኑ ሁለት አካላት ናቸው። የሆኑ ብቻ ሳይሆን ይኸውልህ የሆኑ ብቻ ሳይሆን ትክክለኛው መልስ ወልድ እግዚአብሔር ነው አይደለም? እግዚአብሔር አዎ እግዚአብሔር ነው ነው የምትለው እንጂ የሆኑ ምናምን አትልም። እዚህ ጋር ልክ ወልድ እግዚአብሔር ነው። ልክ ነህ። አዎ ስለዚህ እግዚአብሔር ነው አብም እግዚአብሔር ነው ብለሃል። ስለዚህ ሁለት እግዚአብሔር አገኙ። አሁን እነሱ ነው እንደዛ አይደል? ይኸውልህ አንድ እግዚአብሔር ነው ያለው። ይሄ አንዱ መለኮትነት በአብም በሶስቱ አካላት በአብ በወልድ በመንፈስ ቅዱስ ያለው እሱማ እኮ ስታብራራው ነው። አሁን ይኸውልህ ማብራራቱ ላይ ስትሄድ እዛ ጋር የምትመጣው አሁን መሰለክ ሁለት እግዚአብሔር አግኝተናል። አባት የሚባል እግዚአብሔርና ልጅ የሚባል እግዚአብሔር እንደገና መንፈስ ቅዱስ የሚባል እግዚአብሔር አግኝተናል። ሶስት እግዚአብሔር አግኝተናል። እና ሶስት እግዚአብሔር አግኝተን ስናበቃ አንድ እግዚአብሔር የምትለው ከየት አምጥተህ ነው የሚል ጥያቄ ሲመጣበት ሶስት አካላት ይኸውልህ እዚህ ጋር ነው እኮ መልስ አመላለስ ማሳመር አለብን የምልህ እዚህ ጋር እኮ ነው። አንድ እግዚአብሔር የምትለው ከየት አምጥተህ ነው ሶስት እግዚአብሔር እዚህ ጋር እያለ ሲሉክ እነዚህ ሶስቱ አካላት ሶስቱ እግዚአብሔር ያላቸው በአንድ ልብ ነው የሚያስቡት። በአንድ ልብ እስካሰቡ ድረስ አንድ አምላክ ናቸው። ስለዚህ በአንድ ልብ ስንት ታሳምራለህ እንጂ አይ እግዚአብሔር አልልም፣ አንዱን እግዚአብሔር አልልም፣ አምላክ አልልም ካልከው አምላክነቱን እኮ እየቀማው። በአንድ ልብ እንደሚያስቡ እያወቅ ለምን ሶስት ትላቸዋለህ ታዲያ? ለምን ሶስት አልካቸው እኮ ኦሬዲ እኮ እያንዳንዳቸው አምላክ ናቸው ብለህ እኮ አልክ። ኦሬዲ ነገርከው እኮ። ይኸውልህ በአካላት ሁሌ ሶስት ብለህ ስጠራ አካላትን ነው አምላክም ናቸው እንጂ እኮ እያንዳንዳቸው እኮ አምላክ ናቸው። አንድ ኮት ነው ያለው አንድ እግዚአብሔር ነው። አካላት አሁን ኢየሱስ አምላክ ነው አይደለም ስትባል አምላክ ነው እኮ የምትለው አይደል እንዴ? አምላክ ነው ኢየሱስ አምላክ ነው። አሁን አየህ አንተ አሁን ቃላቱን ሳይሆን መፍራት ያለብህ ማብራሪያህ ላይ በትክክል አብራርተኸዋል ወይ? አሁን በትክክል ምን ማለት ነው? ሶስት እግዚአብሔር ካልክ በኋላ ሶስት ልብ አለ ካልክ ሶስት አምላክ በቃ የተለያየ ሐሳብ ያላቸው አንዱ ሌላ የሚያስብ ነው እያልክ ነው። መጨረሻ ላይ ያለው መልስ ግን አንድ ልብ ነው ያለው በአብ ልብነት ነው የሚታሰበው ብለህ ስትመልስ በቃ ሶስቱ አካላት አንድ አምላክ መሆናቸውን ይረዳሉ። ቀጥታው ግን እያንዳንዳቸውን አምላክ እግዚአብሔር ካልክ በኋላ እግዚአብሔር አይደሉም ሶስት እግዚአብሔር አይደሉም ካልክ መልሰህ የእግዚአብሔርነት ስልጣናቸውን እየቀማቸው ነው የሚሆነው። ለሰው የሚረዳው እንደዛ ነው። ስለዚህ ቃላቱ አይደለም የሚያጣላን ሚስጥሩ ነው ልልህ። አንድ ነገር እንበል። እኔ እኮ አላስችላለኝ ትቼ እንዳልወጣ ዴቭ በእኔ ጨርሻለሁ። ከዚህ በኋላ ትቀጥላለህ። እችን ጥያቄ ብቻ እውነተኛው ስንት አምላክ ነው ቋንቋ እናንተ እንዴት አሁን የምታስረዱት እንዴት እንደሆነ አላውቅም። እኔ የሚገባ ቋንቋ ይሆንልኝ ይሄ ስለሆነ ብቻ ብራዘር አሁን ገብቶ ከሆነ ችግሩ የተፈጠረው መሰለክ አንደኛው አምላክ ሰው ሆኗል፣ ሁለተኛው አምላክ ሰው አልሆነም፣ ሶስተኛው መንፈስ ቅዱስ አለ የሚለውን በትክክል ከተናገርን በኋላ ሶስት አምላክ አግኝተናል፣ የአምላክነት ስልጣን ያላቸው ሰዎች ሶስት አምላኮች አግኝተናል የሚለውን ነገር ሰው ከተረዳ በኋላ
አይ ሶስት አምላክ አንልም ስትለው መልሰክ እያንዳንዱን አምላክ ለማለት ይሸማቀቃል። ምን እሱ ብቻ ራሱ አማኙም እኮ ሊቃውንቱም ወልድ አምላክ ነው ወይ ስትለው አይ የሚልም እኮ የመጣበት ሰዓት አለ። ምክንያቱም በመለኮት አንድ ነው የሚለው ተይዞ አትናቴዎስ እኮ ቅዱስ አትናቴዎስ ብለዋል እኮ አብ አምላክ ነው፣ አዎ አምላክ ነው ብለዋል። ወልድ አምላክ ነው፣ አዎ አምላክ ነው። በጣም ትልቅ ሚና የተጫወቱት ደግሞ እሳቸው ናቸው። ስለዚህ አሁን እንዳልኩት ስላልኩት ማለት ነው። ከዛ ምን እንላለን ግን አንድ አምላክነታቸውን ምንድን ነው የሚያጠፋው ነው? ልጨርስልና ምንድነው ትሬቲዝም እንዳይፈጠር ያንን መነጣጠሉ ደግሞ እንዳይፈጠር አዎ አምላክ ነው፣ ግን አንድ አምላክ ሶስት አምላክ ወይም ሶስትም አንድም የሆነ አምላክ ነው ብለህ ስትል አብ አምላክ ነው፣ አዎ ወልድ አምላክ ነው፣ አዎ መንፈስ ቅዱስ አምላክ ነው፣ አዎ ግን ስንት አንድ አምላክ ብለው አባ አትናቴዎስ ያስቀመጡበት በከፍተኛ ሚና የተጫወቱት እሳቸው ናቸውና በትክክል አስቀምጠውታል። ስለዚህ ይሄንን ወደ መነጣጠል እንዳይሄድ ወደ ፓርሻሊዝም ወደ ትሪቴዝም እንዳይሄድብን መጠንቀቅ ተገቢ ነገር ነው ብለን እናምናለን። ለምን መጽሐፉ እንደሚያስቀምጠው ስለሚያስቀምጥልን። እኛ ግን ደረታችን ነፍተን የምናምንበት በወልድ አምላክነት አናፍርም። አዎ አምላክ ነው። በመንፈስ ቅዱስ አምላክነት አዎ በፍጹም ያሸማቀቀን ነገር የለም፣ አምላክ ነው። አብም አምላክ ነው፣ አዎ አምላክ ነው። ብዙ ማስረጃዎችን ማምጣት እንችላለን። ነው ከኢዮብ መጽሐፍ፣ ከአንደኛ ዮሐንስ መልእክት መጽሐፍ፣ ከዮሐንስ ወንጌል ጠቅላላ መጽሐፍት፣ ከእያንዳንዱ ቦታም ከአባቶችም ከሃይማኖትም አበው ማምጣትን ብዙ ነገር ማለት ነው። ስለዚህ አሁን ይሄ ትልቁ ነገር ምንድን ነው? ክርስቲያኖች እኛ ልንረዳ የሚገባው ነገር ስንት አምላክ ካለን አንድ አምላክ ራሱን ግን በሶስት አካል የገለጠ ማለት ነውና ለምሳሌ ምንነትና ማንነት ነው የምናስቀምጠው። በጣም ክርስቲያኖች ሊገባን የሚገባ ነገር በአጭር ቃል ይሄንን ነው። ምንነት፣ ማንነት። ምንነት ምንድን ነው? መለኮት ነው። ኦብቪየስ መለኮት ማለት ደግሞ ስልጣን፣ መግዛት፣ ባህሪን ያመለክታል ማለት ነው። እና ማንነት ደግሞ ስንል አካል እንላለን። አካል ደግሞ ስንል አንድ አምላክ ራሱን በሶስት አካል የገለጠ ማለት ነው። ዴቭን ልጠይቀው። እኔ አሁን ዴቭን ነው መጠየቅ የምፈልገው። በነገራችን ላይ ሰምተናል፣ ያው ሁላችሁም የሥላሴ አማኝ ናችሁ። ይቅርታ ዴቭ ሃይማኖት ምንድን ነው? እኔ ክርስቲያን ነኝ፣ በሥላሴ አማኝ ነኝ። ወንጌል ፕሮቴስታንት ነህ? ኦርቶዶክስ ነህ? ኢቫንጀሊካል ነኝ። ኦኬ እሺ፣ ቀጥል። አሁን ይቀጥል። እኔ የምጠይቀው ጥያቄ እንግዲህ ሶስቱ አምላክ የሆኑት ከመለኮት የተነሳ ነው። ዴቪዬ ከመለኮት አንጻር ነው። ለምሳሌ ሶስቱ የመለኮት ባህሪ ተካፋይ ናቸው አይደል? አብ ወልድ መንፈስ ቅዱስ። እንደዚህ አይነት አስተምሮት ማለት ነው። ያው ፊሎሶፊካሊ ገብተዋል። ችግር የለም። አይ አይደለም በለኝ፣ ችግር የለውም። ብዙ ጊዜ ስለሚነሳ ለማጥራት ብዬ ነው። ጥያቄን በደንብ ላመጣልህ ስለፈለኩ ነው። የለም አይደል እንደዛ የሚል እስቲ ጥያቄ እንዲገመው። ብዙ ጊዜ ምን ይባላል መሰለ፣ አንድ አምላክ የምንለው መለኮትን ነው። አብ ወልድ መንፈስ ቅዱስ ደግሞ አምላክ ናቸው ብለን ስንል ያኑ መለኮት ለምሳሌ ሶስት ናቸው ብለን ስንል በአካል ቅድም ተጠቅሷል። አብ ወልድ መንፈስ ቅዱስ የየራሳቸው እኔነት የሥራ ድርሻ ስላላቸው በስምም ሶስት ስለሆኑ ነው ይባላል። አንድ ናቸው ብለን ስንል ግን የሚጋሩት የሚካፈሉት አንድ መለኮት ስላለ ያ መለኮት ደግሞ እግዚአብሔር ተብሏል ስለሚባል ነው። ግልጽ ነው አይደለ ሐሳቡ? አዎ ግልጽ ነው። ያንን መለኮት ወይም ደግሞ በአብ ወልድ መንፈስ ቅዱስ ውስጥ የተገለጠው ያ ባህሪ መለኮት ሲባል ነው ራሱ የቻለ ሌላ ነገር ነው ወይ የሚል መጽሐፍ ቅዱሳችንም ይሁን ቸርች ፋዘርስም ያስቀመጡልን ነገር የለም። በጣም ጥሩ። ስለዚህ ይሄንን ፊሎሶፊካሊ ኦኬ ጎ ሄድ። ኦኬ ምንድን መሰለ፣ እኔ አሁን የማይገባኝ እኔ 4 ይሆኑብኛል 5 ይሆኑብኛል፣ እሱን ታጠሩልኛላችሁ። እንግዲህ አንድ መለኮት አለ። አንድ መለኮት አንድ የሚባል አንድ ተብሎ ሊጠራ የሚችል ነው። አምላክም አንድ ነው ብለን ስንል አንድ መለኮት ስለሚባል በብሉይ ኪዳን እግዚአብሔር ተብሎ የተጠራው ስለሚባል ነው። አብ ወልድ መንፈስ ቅዱስ ደግሞ መለኮት
በሶስት መንገድ ራሱን ገለጠ ተብሎ አብ ወልድ መንፈስ ቅዱስ የሚባሉ አካላትን እንሰማለን። አብ ከመለኮት ምንድነው የአምላክነትን ባህሪ ወልድም እንዲሁ መንፈስ ቅዱስም እንዲሁ ስለሚወስዱ አንድ ይባላሉ። በመለኮት አማካኝነት አንድ ናቸው ብለን ስንል አንድ መለኮት ስላለ ነው የሚባል ትምህርት አለ። ይዘኛል አይደል? አሁን አንድ መለኮት የሚል ስላለ ነው። እኛ እንደዚህ የሚል ካለ ምናልባት በመረጃ ብታመጣ። አይ ይሄ ሁሌ የሚወራ እኛ የምንለው አንድ በመለኮት አንድ ስለሆኑ ነው አንድ አምላክ አንድ ስለሆኑ ይሄ ምንለው እንጂ ይሄ መለኮት የተባለው ነገር ራሱ ከሆነ ከዚህ ከሶስቱ አካል የሆነ ገብቷል አይደለ? እንደ ብርጭቆ ውሃ እንደሚሞላ ምናምን እንደዛ አይነት ነገር አይደለም። ከዛ ቆይ ምን መሰለህ፣ አንድ መለኮት አለ። አሁን እግዚአብሔር አንድ ነው ብለን ስንል ይላሉ የሥላሴ አማኞች፣ እንዲሁ በፕሮቴስታንትም ዕውቀት ያላቸውም ሲሉ ሰምቻለሁ። እውነትም ሊያግዘኝ ይችላል ለመማማር ስለሆነ አርሙኝ ከተሳሳትኩኝ። አንድ ናቸው ብለን ስንል አንድ መለኮት ስላለ፣ ሶስት ናቸው ብለን ስንል ደግሞ የመለኮት ባህሪያት ወይም ደግሞ እግዚአብሔር ራሱን በሶስት መንገድ አብ ወልድ መንፈስ ቅዱስ ብሎ ስለገለጠ ሶስት አካላት ብለን እንላለን። ግን አምላክ አንድ ነው ብለን የምንለው አንድ መለኮት ስላለ ነው የሚሉ ተሳሳትኩ? እውነትም አርመኝ። ያው እንደዛ ነው። በጣም ጥሩ። እሺ ዴቪስ፣ እኔ በዚህ እንደዛ ምክንያቱም ወዴት ይወስድሃል መሰለ፣ ቅድም እንዳወራ ነው ወደ ሌላ ነገር ነው ይዞን የሚሄደው፣ ወይም ወደ ችግር የለውም ወደ ትሬቲዝም ወደ መነጣጠል ነው ይዞን የሚሄደው። ዴቪዬ ምን መሰለ ደግሞ ይዞን ይሄዳል። እሺ ዴቪዬ አንድ ነገር አንተ አሁን ፕሮቴስታንት ሆንክ ነው እንጂ በኦርቶዶክስ ኦንሊ እንዳለው ነው በመለኮት አንድ ስለሆኑ ነው አንድ አምላክ ምንለው የሚለው። ምክንያቱም እኔ በቅንነት ከአባቶች አስተምሮ አይወጡማ። እንደዛ እኮ ነው የሚሉት። እንደዛ ነው እኮ ትክክል። ቆይ በቅንነት ነው እኔ የምጠይቃችሁ። ለምን እኔ ሬድን የምጠይቀው እንደዛ ነው የሚልክ። መጀመሪያም ትምህርት የተማርኩት እንደዛ ነው። ጠይቀው አራት ልታረገው እኮ ችግር የለውም። ችግር የለውም። በኋላ ፕላንትንም ብትጠይቀው ይቅርታ ወል አንዴ ይኸውልህ ያንተን ሐሳብ እኮ ለማጽናት ፕላንትንም ብትጠይቀው ነበር አይደል? ሶሪ ሬድን ብትጠይቀው በእኛ ቆይ ፕላንት ቆይ አንዴ አትግባ። አሁን ጥያቄው መሰለክ እግዚአብሔር አንድ ነው የምንለው ሶስቱን አካላት አንድ ነው የምንላቸው በመለኮት አንድ ስለሆኑ ነው አይደል? እንዴ ትምህርቱ ፕላንት እውነት ሐሰት? አዎ ይሄንን አንብቦ ከስር የጻፍኩልን እስቲ። አዎ በመለኮት አንድ ናቸው። በቃ እሱ ነው ፈልገው። ሬድም ደግሞ ያዝልኝ። ሬድም ደግሞ መልስልኝ። በመለኮት አንድ ስለሆኑ አይደለም አንድ አምላክ የምንላቸው። የማን ልጅነት አምጥቶ ነው? አይ ቆይ ችግር የለም አንዴ ቆይ፣ እቺን ብቻ ፖይንት ነው የምፈልገው። እግዚአብሔር ሶስቱ አካላት አንድ አምላክ የምንላቸው በመለኮት አንድ ስለሆኑ ነው ብለን ነው የምንመልሰው አይደል? ይኸውልህ ከስር የጻፍኩትን እንግሊዘኛው ነው አንድ አምላክ በሶስት አካል በሶስት ያው እኮ ነው ገባኝ። ቆይ አይደለም አሁን እቺ ነው በቃ እኛም ፈልገው መሰለክ መልካም ጊዜ እግዚአብሔር በመለኮት አንድ ስለሆነ ነው አንድ አምላክ የምንለው አንልም። እውነተኛው የሁላችንም ሐሳብ አንድ ነው። አንድ እኮ ነው። አንድ መለኮት አለ። አንድ የምንለው በመለኮትነት ሶስቱንም አንድ የምንለው በመለኮትነት ነው የምትሉ። እኔ እኮ ይኸው በኦርቶዶክስም ይኸው በፕሮቴስታንትም ቅድም ሲል ስለነበረ ብዬ ነው እሱ እንዲናገር ፈልጌ ነው። ቀጥል። ጥሩ። አይ ይሄን እኔ ማለት በኦርቶዶክስም የተማርኩት ነው፣ እናንተም የምትደግፉት ነው። በወንጌል አማኞችም ደግሞ የነበርኩበት ነው። ለምን እግዚአብሔር አንድ ነው ስንል አንድ መለኮት ስላለ ነው። እግዚአብሔር ሶስት ነው ብለን ስንል ደግሞ እግዚአብሔር በሶስት አካል ራሱን ስለገለጠ አብ ወልድ መንፈስ ቅዱስ ነው ብለው ነው የሚያስተምሩ። ሁለታችሁም ይሄን ነው የምትቀበሉት፣ እኔም ይሄን ነው ከሁለቱም ስለነበርኩኝ። በጣም ጥሩ። ምናልባት ተጊ ስለመጣ
አይ ቆይ እንደዚህ ቆይ ነው ቆይ፣ የምታምኑት አይደለ? ለምናስተካክለው ነገር አርሙኝ። እናርም። አዎ እንደዛ ነው። አርሙኝ። ኦጂነ መሰለኝ አይደለ አባ? በእናንተ ትምህርት ያለፍኩ ነኝ እና ግን አሁን እኔ አርሙኝ። ትምህርት ይሄን ምናምን አልቀበልም። አይደለም፣ የመጽሐፍ ቆይ ቅዱስ ትምህርት ኖ ነው። ኖ ቆይ ቆይ ማትስ ከሆነ እየተጠቀማችሁ ነው። ማትስ ቆይ የሚባል ኦንሊ ነገር እሱን አንዴ ቆይ ተውት። ወደ ቆይ ጥያቄ ከመሄድ በፊት ቆይ ትምህርታችሁ ቆይ ይሄ ቆይ ነው አይደለም ኦንሊ የሚል ኦንሊ አንዴ አቶልኝ ቆይ አርሙኝ እያልኩ ነው እኔ። አይ እያረምን ቆይ እኮ ኦንሊ ነው። አንዴ ከመጠየቄ ቆይ በፊት አርሙኝ በቃ። እሺ እሺ፣ እና እስቲ ኦንሊ አንዴ ቆይ ምን መሰለክ ዴቭ አሁን ሶስቱ አካላት በመለኮት አንድ ናቸው የሚለውን ትምህርት አትቀበል። ይሄንን ስንል ምን ማለታችን ነው? የሚል መለኮት የሚለውን ነገር መፈታት አለበት በጣም አሁን። እሺ አይ መፍታቱን እንደውም እንቶ መፍታቱን ለጊዜው ተወውና በመለኮት አንድ ስለሆኑ ነው አንድ አምላክ የምንለው የሚባል አባባል ሰምተህ አታውቅም ወይም አይባልም? እስቲ መለኮት አንዴ በትልቁ አድርገኝና እስቲ መለኮት የሚለውን ነገር እንፍታው። ዳር እዚህ አይ ይባላል መፍታቱ ላይ ከሄድንማ ረጅም ጊዜ ነው የሚፈጀው። ቆይ ቆይ ቆይ፣ አንዴ ዴቭ ግን አንዴ በአባባል ደረጃ እናሳየውና ምክንያቱም እውነተኛው እንደዚህ ነው ቆይ የሚለው ለተጊ ድል ስጠው። ለምን ቆይ ለምሳሌ ቆይ ቆይ ቆይ፣ እዚህ እያወራ ፕላኔትም አንዴ እውነተኛውም ተመሳሳይ ስለሆናችሁ ጊዜ አንዴ አንዴ እንዳንጨርስ በትልቁ አንዴ ተጊ አድርገኝና የሚለውን ከዛ እኔ ዝም እንስማ። እላለሁ። ሁለተኛ ዝም እላለሁ፣ ልናገር። እኔ ዝም እላለሁ። አትፍራ። አይዞ ኦንሊ ጂሰስ። እኛ እኔ ሰባሊዮስ እኔ አንቀበልም። ሞዳሊዝም የለንበት። እስኪ መጀመሪያ አንተ እኮ ይኸውልህ ምንድነው ከመጠየቄ በፊት ሁላችሁ የሥላሴ አማኝ ስለሆናችሁ ከመጠየቄ በፊት እንዲህ ነው ወይ ይሄ መጽሐፍ የምትሉት ቅዱስ ብዬ ነው። የኢትዮጵያ እየጠየቅኩ ነው። ገብተዋል አይደለ? ቆይ ልጨርስልህ። እኛ አይደለንም አሁን የምናወራው ይኸውልህ ገብተዋል ሞዳሊዝም አይደለ? ምናምን የሚለውን ትምህርታችሁ ነው እያልክ ተወውና ቆይ ስማ፣ እነሱ እሱ የሚቀበሉትን የሰባሊዮስ ትምህርት ነው። ክርስቶስ ደግሞ እኔ እኔ ስለ አብ የቱ ሰባሊዮስ ጋር ምን ነኝ አገባኝ? ያለበት ቆይ እኔ ምናምን። እሺ ስለ ቆይ አንዴ ክርስቶስ ኦንሊ ትምህርት እንጂ አትበጥብጥ ስለ ሰባሊዮስ ትምህርት ምን አገባኝ? እሺ አትበጥብጥ። እሺ ሰባሊዮስ እኔ አንተ አልበጠበጥኩም። አይመለከትም። እሺ አይመለከትም። ሰባሊዮስ አይደለም። እሺ ሰባሊዮስ ቆይ እሺ ኦንሊ እሺ አንዴ ቆይ ሞዳሊዝም እሺ ነው። መለኮት የሚለውን ቅንነት ይኑር። ያሳየው እኔ አሁን በቅንነት እንዲህ ከሆነ ልጠይቃችሁ፣ እና ካልሆነ እሺ አርሙኝ አላስጨርስ እያልኩ አልከኝ ነው። እኮ እኔ ልጨርስ አልኩ። አይ ወደ ነቀፋ ሄድክ ትምህርታችሁ ወይ? ነው ዝም አልክ። ብለህ ወደማይጠቅም ወደ መንደር እሺ በቃ ነቀፋ እሺ ሄድክ። ይቅርታ፣ ሰባሊዮስ አይደለም። እኔ ዴቭ በቃ ሞዳሊዝም ነው። ይቅርታ። እሺ ዴቭ ቀጥል። እሺ ይኸው መለኮት የሚለውን ነገር መፈታት አለበት፣ ትልቁ ነገር ማለት ነው። ሶዳት መለኮት የሚለውን ነገር ግዛት፣ መንግስት፣ ክብር፣ ባህሪ፣ አምላክነት፣ የእግዚአብሔር ልዩ ስሙ ሌላ ትርጉሙ እንደ አንቀጹ ይኖረዋል። አብ ወልድ መንፈስ ቅዱስና አብ ወልድና መንፈስ ቅዱስ በመለኮት አንድ ናቸው ሲባል ከላይ የተገለጠውን እዩ። ከላይ የተገለጠውን የቃሉን ፍቺ ያመለክታል። አንተ መያዝ ያለብህ የቃሉን ፍቺውን ነው እንጂ ሌላ ራሱ የቻለ የመለኮት ምናምን ነገር ብለህ የራስን እሺ ሀሳብ አይደለም ማምጣት አለብህ። ጥሩ ቃሉ ለእግዚአብሔር ብቻ እንጂ ለሌላ የሚነገር አይደለም ይላል። ጨረስኩ። እኔ እኮ በጣም አመሰግናለሁ ዴቭ። አሁን እንግዲህ ስለዚህ አሁን እዚህ ጋር ቆይ በመለኮት አንድ ልጠይቅ ነው። ናቸው ይባላል የሚለውን ተቀበልክ ዴቭ? በመለኮት አንድ ስንል ግን በላይ ባለው ፍቺ ምን ማለት ነው? በግዛት፣ አዎ እኮ በላይ ባለው በመንግስት፣ ፍቺ በክብር፣ በመመለክ፣ በአምላክነት፣ በሁሉ ቦታ በመገኘት በስልጣን ፕሬዘንት በመባል ይሄ ማለት ነው። አዎ ይህ ደግሞ አዎ ያስተማረን ማን ነው ሲባል ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እኛ ደግሞ ከሱ አንወጣም። እሺ ይህንን አመሰግናለሁ። እሺ በቃ ጥሩ መለኮትን በዚህ ደረጃ ዲፋይን ካረጋችሁት በጣም ጥሩ። ከባድ ነው የሚሆነው